እግዚአብሔር ይዋጋልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋላችኋል። በተለያየ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጆቼ በኤርሚያስ መጽሐፍ ምዕራፍ 1 ቁጥር 19 አካባቢ ኤርሚያስን እግዚአብሔር እንደዚህ ያለው ካንተ ጋር ይዋጋሉ አለው። ካንተ ጋር ይዋጋሉ፣ ነገር ግን እኔ ካንተ ጋር ነኝና ድል አይነሱህም አለው። ትልቅ የኔ ፕሮግራም ባንተ ላይ አለ። እንድታገለግለኝ ጠርቼሃለሁ። ሐሳቤ እንድትፈጽም ጠርቼሃለሁ። ነገር ግን ልታገለግል ስትነሳ የሚዋጉ ሰዎች አሉ አለው። የሚነሱብህ ሰዎች አሉ። በፊት የሚቆሙ ሰዎች አሉ። ሊያጠፉ የሚመክሩብህ አይነት ሰዎች አሉ አለው። ነገር ግን እኔ ካንተ ጋር ነኝና አለ ቢነሱብህም ድል አያደርጉህም አለው። ይነሱብሃል። ሊረግሙ ይችላሉ፣ ሊያማሩት ይችላሉ፣ ሊመክሩ ይችላሉ፣ ሊጠነቁሉ ይችላሉ፣ ሊመትቱ ይችላሉ። ክፉ አይነት ስራዎችን በህይወት ላይ ሊያመጡ ይችላሉ። ግን ድል አያደርጉህም። ካንተ የተነሳ አይደለም አለ። እኔ ካንተ ጋር ነኝ አለው እግዚአብሔር። እኔ ካንተ ጋር ነኝ። ወዳጆቼ እግዚአብሔር ይዋጋና ታላቅ ድል ይሰጣችኋል። ፊታችሁ ያለው ሳምንት እግዚአብሔር ስለናንተ የሚዋጋበት ሳምንት ነው። የሚዋጋበት እግዚአብሔር ተዋግቶ ድል ለናንተ የሚሰጥበት ሳምንት ነው። ፊታችሁ ያለው ሳምንት የድል ሳምንት ነው። የድል ሳምንት አባታችሁ እግዚአብሔር ምክር አፍርሶ ለናንተ ድል የሚሰጣበት፣ ወጥመድ ሰብሮ ድል የሚሰጥበት፣ የጠላት የርግማን ቃል አፍርሶ ድል የሚሰጥበት፣ የጠላቶቻችሁን ምክር ቋንቋ ደበላልቆ እግዚአብሔር ተዋግቶ ድል ይሰጣችኋል ወዳጆቼ። እግዚአብሔር ተዋግቶ ድል ይሰጣችኋል ወዳጆቼ። የምታውቁትንም የማታውቁትንም ውጊያ እግዚአብሔር ይዋጋላችኋል። ይሄን ልላችሁ ነው የመጣሁት። እግዚአብሔር ይዋጋልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋላችኋል። ኤርሚያስ እኔ ካንተ ጋር ነኝ፣ ይነሱብሃል፣ ግን እኔ ካንተ ጋር ስላለው ድል አያደርጉህም። ይዋጉሃል፣ ድል አያደርጉህም። ይዋጉሻል እህቴ፣ ድል አያደርጉሽም። ይዋጉሃል ወንድሜ፣ ድል አያደርጉም። ይዋጉናል፣ በፍጹም ድል አያደርጉንም። ለምን ሲባል እግዚአብሔር ከኛ ጋር ስላለ። በኢየሱስ ክርስቶስ ባርኪያችኋለሁ። የሚቀጥለው ሳምንት የድል ሳምንት ይሁንላችሁ። የሚቀጥለው ሳምንት እግዚአብሔር ስለናንተ የሚዋጋበት ሳምንት ይሁንላችሁ። የሚቀጥለው ሳምንት እግዚአብሔር ለናንተ ጣልቃ የሚገባበት ሳምንት ይሁንላችሁ። የሚቀጥለው ሳምንት አስደናቂ ድል እግዚአብሔር ይስጣችሁ። ስትሰሩ፣ ስታገለግሉ፣ ስትገቡ፣ ስትወጡ የድል ሳምንት ይሁንላችሁ። ፈረስ ለጦርነት ጊዜ ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ተብሎ ጽፏልና እግዚአብሔር ድል ይስጣችሁ። እግዚአብሔር ይዋጋላችሁ። የጠላቶቻችሁ ቋንቋ ይደበላለቅ። የርግማን ቃላቸው ለእናንተ በረከት ይሁን። በኢየሱስ ክርስቶስ ስምና ስልጣን ጸለይኩኝ። ስውር ክፋታቸው የፈረሰ ይሁንላችሁ። ሳምንታችሁ እግዚአብሔር ለእናንተ ተዋግቶ ድል የሚሰጣችሁ ሳምንት ነው። የድል ሳምንት ነው ወዳጆቼ።